እትዬ ጎረምሲት መጣሽ? እኔ እኮ ሰራው ነበረ። ኧረ አንቺ ዙረትሽን እስክትጨርሽ ድረስ እኛ ራ መሞት አለብን? ይቅርታ በጣም እትዬ፣ እኔ እኮ ለመቆየት አልነበረም የወጣሁት። ደርሶ ለመመለስስ ቢሆን እንድትወጪ ማን ፈቀደልሽ? ይቅርታ በጣም እትዬ። ይቅርታ እስከ መቼ ነው ይቅርታ? በጣም ይቅርታ እትዬ፣ ሁለተኛ አልደግመውም። ምን ማለት ነው? የአንቺ ይቅርታ ለልጆቼ ምሳ ይሆናል? አውቃለሁ እኮ እትዬ፣ በጣም አጥፍቻለሁ። መውጣት አልነበረብኝም። ሀና፣ እኔ እኮ በቻልኩት አቅም ለአንቺ ጥሩ ሰው ለመሆን እየሞከርኩ ነው። ይገባኛል እትዬ፣ ግን ያላሰብኩት ነገር ገጥሞኝ ነው የቆየሁት። ያሰብሽውም ነገር ይቅጠምሽ፣ ያላሰብሽው እኔን አይመለከተኝም። ይሄ ቤት የስራ ቦታሽ ነው። ስለዚህ እኔ በፈለኩት ሰዓት እዚህ ቤት ላገኝሽ ግድ ነው። አዎ አውቃለሁ እትዬ። ቆይ ግን እኔ እናትሽ ለሆን ስሞክር ለምንድን ነው ራስሽን እንደ ሰራተኛ የምታዩ? ይቅርታ በጣም እትዬ። ትሰሚኛለሽ? ሁለተኛ እንደዚህ አይነት ነገር ባይ እዚህ ቤት ያለሽ እህል ውሃ የሚያበቃ ይሆናል። አዎ ሰምቻለሁ። እንደዚህማ እንድትፈነጭብኝ አልፈቅድልሽም። አሴር ማን ነው? ይቅርታ እኛ አሴር እያለን ስለምንጠራው ነው። ማንን? መዝገቡን ነው? አዎ መዝገቡን። በነገራችን ላይ መዝገቡ የሚለውን ስም አንድ ቀን ነበር የሰማሁት። ለዛ ነው ትላንት ስጠይቅኝ አላውቀውም ብዬ ሸኘሁሽ። መዝገቡ ግን አሴር እንደሚባል አልነገረኝም። ይሆናል። ቆይ መዝገቡን የት ነው የምታውቂው? ፍቅር እባላለሁ። የመዝገቡ እህት ነኝ። ሀና፣ መዝገቡ ማን ነው? ቆይ በኋላ እነግርሃለሁ። እንዴ አሴር እኮ ግን እህት እንደሌለው ነበር የነገረን። ይሆናል። ከመዝገቡ ጋር በቅርቡ ነው የተዋወቅነው። የመዝገቡ የእንጀራ አባቱ ልጅ ነኝ። ቆይ አሁን አሴር የት ነው ያለው? ከአባቴ ጋር ጸብ ውስጥ ገብቶ ታስሯል። ምን? እንዴት? እና ተረጋጊ። መዝገቡ የሚባል ሰው የት እንዳለ ትንገርና ሄደን እንጠይቀዋለን። ወይኔ አምላኬ። ቆይ አባዬ አሁን ይሄን ሲሰማ ምንድን ነው የሚለው? የት ነው ያለው? እኛ ሰፈር ነው ፖሊስ ጣቢያው። ሄደን ማየት እንችላለን? ይቻላል ይመስለኛል። እንሂድ። ለካ አባዬ ልክ ነበር። አሴር ያለ አንድ ነገር አባዬ ላይ አይጨክንም። ነው ብለው ያለው ትሮች አይ ከደሴ የመጣ ሰው ነበርና እሱን ለማግኘት መፈለጌን አውቀው ፈቀዱልኝ። ከየት? ከደሴ? አዎ ከደሴ የመጣ ሰው ነበር። ላግኝሽ ብሎ ደወለልኝ። ማን ነው እሱ? አንዬ? አታውቀውም አባ? አንዬ? ምን ነው አባ? እኔም አላውቀው ሰው ከደሴ መጣ? አዎ። አይ አልመሰለኝ። እንዴት? እንጃ ብቻ አሁን በሰማሁት ነገር ግን ደስ እያለኝ ነው ዝም ብሎ። አይ አባዬ ምኞትህ እኮ ይገርመኛል። ይሄ ነገር የኔ ምኞት ብቻ አልመሰለኝ። ብቻ ትገርመኛለህ። ሰላም ጤና ይስጥልን ውድና የተከበራችሁ የኖላዊ ድራማ ተከታታዮች እንዲሁም የመሲ ቻናል ቤተሰቦች ሰላማችሁ ይብዛ። ኖላዊ ድራማ አስተማሪና ቁም ነገር አዘል የሆነ ድራማ ነው። ታዲያ ይህን ቻናል ስትጀምሩ ይህን ድራማ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰቦቼ እጅግ በጣም ነው የምናመሰግነው። ላይክ ሼር ሰብስክራይብ ለምታደርጉ በሙሉ። ሀና ወደ ስራ ቦታዋ ተመልሳለች። ከስራ ቦታም ስትመለስ እናትየዋ አለቃዋ እጅግ በጣም ተቆጣታለች። እሺ መቤቲቱ ምናምን ብላ በጣም እንትን ብላታለች። እንዴት እትዬ በጣም ይቅርታ እኔ ሰራው ነበር እኮ ምናምን ስትላት፣ እንዴት ማን ፈቅዶልሽ ነው? አንቺ ዙረትሽን እስክትጨርሽ ድረስ እኛ በረሃ መሞት አለብን ትላታለች። እናም እትዬ እጅግ በጣም ይቅርታ ሁለተኛ አይለመደኝም ምናምን ትላታለች። አላሰሪዋም እዲያ ያንቺ ይቅርታ ምን ያደርግልኛል? እኔ ይቅርታ እንድትይኝ አይደለም ፈልገው ሁለተኛ እንደዚህ አይነት ነገር ብትደግሚ ምናምን ብላ እጅግ በጣም ትጮህባታለች። እጅግ በጣም ታስቀይማታለች ማለት ነው። በጣም ተናዳባት ነበረ። ሁለተኛ ሄዳ አይለመደኝም ምናምን ስትላት፣ ስራሽን ማክበር አለብሽ፣ ለትንሽ ከሆነ የወጣሁት ምናምን ሰዓት ቢሆንስ ማን ፈቀደልሽ? ማን እንድትወጭ ፈቀደልሽ? ብላ እጅግ በጣም ትገላምጣታለች ማለት ነው። እናም እትዬ ሁለተኛ አልደግመውም ስትላት፣ አዎ እንደሱ ነው የሚሻለሽ፣ ሁለተኛ እዚህ ቤት እንደዚህ ነገር ቢፈጠር እዚህ ቤት ያለሽ የእህል ውሃ ያበቃለታል ብላ ታስፈራራታለች። እናም እጅግ በጣም አዝና ምን አይነት እድል ነው ግን ያለኝ ብላ በጣም ታዝናለች። ምን አይነት እድል ነው ግን ያለኝ ምናምን ብላ እጅግ በጣም አዝናና ተከፍታ ነበረ ማለት ነው። ምክንያቱም በጣም ነበር የጮኸችባት፣ በጣም ነበር የተናገረቻት።
ሁለተኛ አላደርገውም፣ እሺ ይቅርታ ትላታለች። በኋላ ግን ምናሴ እጅግ በጣም እናቱን እማዬ ቃል ግቢልኝ እማዬ ቃል ግቢልኝ ያውን ነገር ልነግርሽ ነው ይላታል። ምንድን ነው ልጄ ትለዋለች። አይ አንቺን እናቴን በክፉ እንድትነሽ ስለማልፈልግ ነው ይሄንን እምልሽ። ሀና ላይ እንደዛ መሆን አልነበረብሽም፣ ጥሩም አይደለም ይላታል። አውቃለሁ ልጄ፣ እኔ እኮ በጣም መጥፎ ሁኜ ምናምን አይደለም እንደዛ እንትን ያልኳት፣ እንደ ልጆቼ እንደ እናንተ ነው የማያት፣ ውስጤ የሚያየት እንደዛ ነው። ነገር ግን ሰው ያፍሽን ነው የሚያየው ይላታል። ሰው አውቃለሁ እና አንቺ ጥሩ ሰው ነሽ፣ ሰው በክፉ እንዲያነሳሽ በክፉ እንትን እንዲልሽ አልፈልግም። አንቺ ጥሩ ሰው ነሽ፣ ግን ሀና የውስጥሽን ሳይሆን ያፍሽን ነው የምታየው። እኔ ልጅሽ ግን አውቅሻለሁ፣ ግን እንደዛ ሀና ላይ መሆን ጥሩ አይደለም። ሀና እጅግ በጣም ንጹሕ ሴት ናት፣ እጅግ በጣም ጥሩ ልጅ ናት እያለ እናቱን ይመክራታል ማለት ነው። እናቱን ሲመክራትም ልጄ ልክ ነህ፣ ሁለተኛ አላደርገውም ትለዋለች። እንደዛ ብሏት እንደዛ ሲመክራት ሲገስጻት ነበረ ማለት ነው። እሷም ልጄ ልክ ነህ ብላ እናትየዋም እጅግ በጣም ተጸጽታ ሀናን ይቅርታ ትጠይቃታለች። ሀኒ እጅግ በጣም ይቅርታ ትላታለች እና በይቅርታ ታልፏል ማለት ነው። እዚህ ጋር ደግሞ አባትየው ደስ ብሎታል። የሆነ አዲስ ነገር እንደምትነግረው ነው። በቃ እንዴት በዚህ ሰዓት ከስራ ወጣሽ ልጄ ይላታል። አይ አባዬ ዛሬ የሆነ ሰው ላገኝ ወጥቼ ነበረ። የምን ሰው? ከደሴ መጣ እንግዳ ላገኝ እንደነበር ሲያውቁ ፈቀዱልኝ ትለዋለች። ከደሴ ማን ነው እሱ ብሎ ተገርሞ አይ አታውቀውም አባዬ ትለዋለች። እኔም አላውቀው ከደሴ የሚመጣ እንግዳ ማን ነው እሱ ልጄ ይላታል በፈገግታ በጣም ተደስቶ። አይ አባዬ አታውቀውም አልኩህ ትለዋለች። እሷም እጅግ በጣም ተደስታ ደስ ብሏት እሷም ፈገግታ አባዬ ምኞትህ እኮ ይገርመኛል ምናምን ትለዋለች። አይ ይህ እንኳን የኔ ብቻ ምኞት አይመስለኝም ሀንዬ ይላታል እና ደስ ብሎት አይ ንባብህን አቋረጥኩ አይደል ይቅርታ ትለዋለች። ምን ታቋርጭኛለሽ? እጅግ በጣም ነው እንጂ ደስ ያለኝ ብሎ በደስታ ይመልስላታል ፈገግ ብሎ እንደምታዩት። ከዛ ኤልያስ እንደመጣ ግን አልነገረችውም ማለት ነው። እንግዲህ ሰርፕራይዝ ይሆናል ወይም ፈርታም ይመስለኛል ማለት ነው። አባትየው ግን የሁል ጊዜ ምኞቱ ነው ሀና የራሷን ህይወት እንድትይዝ፣ የራሷን ቤተሰብ እንድትመሰርት፣ ፍቅረኛ ጓደኛ እንዲኖራት በጣም ነው የሚፈልጉት። ሀናም አባቴ አንተ ብቻ ነህ ለጊዜው ትኩረት ብላ እንደዚህ አይነት አላማም ፍላጎትም ምንም አይነት ነገር የላትም። ነገር ግን አባትየው አሁን እጅግ በጣም ተደስተዋል። እና አቋረጥኩ እንዴ ስትለው አይ በጣም ነው እንጂ ደስ ያለኝ፣ ይሄ ከደስታም በላይ ነው፣ አይሎጋይ ወይ እያለ እየጨፈረ እጅግ በጣም ተደስቶ ነበረ ማለት ነው። ያው እንግዲህ ቀጣይ ሰርጋቸውን የምናይ ያድርገን የኤልያስን እና የእንትናን። ያው አሁን ጦርነቱ ይጀመራል፣ ጆሮ ሲወጣ ጦርነቱ ይጀመራል። እዚህ ጋር ደግሞ እንደምታዩት እጅግ በጣም ደስ ብሎት ምናሴ ወደ ቤት እማዬ እንድትሄጂ ፈቀደችልሽ እንዴ ይላታል። እሷም አዎ ፈቀደችልኝ ልሄድ ነው ትለዋለች። ሀኒዬ አብሬሽ ለምን አልሄድም ይላታል። ለምን ምናሴ ምን ታደርጋለህ ትለዋለች። አይ የሆድሽ ጭንቀትሽን ሚስጥርሽን እንድታካፍኝ ፈልጌ ነው ይላታል። አይ ምንም የለም እኮ ምንም አልሆንኩኝም፣ ምንም አልተጨነቅኩም ትለዋለች። እሱም እኔ እንጃ እናቴ አንቺ ስትሄጂ ቤታችን ውስጥ አንድ ሰው የጎደለ ያህል ነው የሚሰማኝ ይላታል። እናትየዋ እጅግ በጣም ተገርማ እያዳመጠቻቸው ነበረ። እሱ ልክ አንቺንና ሰላምን አውቃለሁ በአንድ ማዕፀን አልወጣንም፣ ግን አንቺንና ሰላምን እንደ አንድ ነው የማያችሁ፣ አንድ አድርጌ ነው የማስባችሁ፣ የተለየ ነገር የለም፣ ልክ እንደ እህቴ ነው የማይሽ ይላታል። እሷም ምናሴ አመሰግናለሁ፣ እኔም እኮ ልክ እንደ ወንድሜ ነው የማይህ፣ እንደውም የሆነ ቦታ የማውቅህ ይመስለኛል ትለዋለች። እንደዛ ከሆነ በቃ አብረን እየሄድን ሚስጥርሽን ችግርሽን ንገሪኝ ይላታል። እሷም አይ
አይ ምናሴ አይሆንም፣ የምትኮራብኝ እንደምታየኝ ከሆነ ይህን ችግር እንደማልፈው እመን፣ ተማመነብኝ ትለዋለች። እሱም እተማመንብሻለሁ እኮ ግን ብትነግሪኝ ብዬ ሌላ ጊዜ በሰፊው እነግርሃለሁ ትለዋለች። እሺ በቃ ደህና ደሪ ብሎ ይለያያሉ። ምናሴ እጅግ በጣም ደስ ብሎት ነበረ እናትየው ስለፈቀደችላት እና እናትየው ይቅርታ ስላለቻት እጅግ በጣም ደስ ብሎት ነበረ። እናትየዋም በጣም ደስ ብሏት እያዳመጠቻቸው ነበረ። ያው ምናሴም በጣም ደስ ብሎታል እና ያው ምክሩ ሰርቷል። እናቱን የሚመክራት ነገር እጅግ በጣም ደስ የሚል ምክር፣ ደስ የሚል እንትን ስለሆነ ምክሩ ይሰራል ሁሌም ማለት ነው። ሌላው ደግሞ እናትየዋ ምናሴን ብቻ ቤት ቀርቶ እናትየዋና ሰላም ከከተማ ወጥተው ለመዝናናት ይወጣሉ። እንሄድ ስትለው እምቢ ይላታል። ምናሴ ሀና ጋር ሰው ልታገኝ ስትወጣ እኔም አብሬሽ ልሄድ ምናምን ይላታል። ተከትሎ ሲመጣ ልጅቷን አገኟት። ጆሮ ማን እንደሆነ አሁን አውቃለች። መዝገቡ ማን እንደሆነ አውቃለች እና እንደታሰረ ትነግራታለች። እጅግ በጣም ደንግጣ እሱም ጆሮ ማን ነው በቃ የታሰረበትን ተንገረንና እንሄድ እናንጠይቀው ይላታል። እጅግ በጣም ደንግጣ ነበረ። እናም እሱን ለማግኘት ወደ እንትን ሄደዋል። አባቴስ ምንድን ነው የምለው ምናምን እያለች በጣም ተጨንቃ ነበረ። እስኪ እንግዲህ ቀጣዩን ክፍል የምናየው ይሆናል። ከኤላ ጋም ጦርነቱ ሳይጀመር አይቀርም። ውድ ቤተሰቦቻችን እስከዛው ግን ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቪዲዮ ጀመሩት። እናመሰግናለን።